ሰላም የመጀመሪያ ዓመት የዩኒቨርሲቲ ተማሪዎች እንዴት ናችሁ? ይህ የፍሬሽማን ኮርስ የሚሰራበት ዩቲዩብ ቻናል ነው። ሳብስክራይብ፣ ሼር በማድረግ ዩቲዩብ ቻናላችንን ይቀላቀሉ። እንግዲህ እንደሚታወቀው ብዙዎች ዩኒቨርሲቲ ተመሳሳይ ኮርስ ነው የሚሰጡት በሁለቱም ሴሚስተር ፈርስት ሴሚስተር እና ሰከንድ ሴሚስተር። እኛም በዛ መሰረት ያንን ኮንሲደር በማድረግ ሰከንድ ሴሚስተር ላይ የሚሰጡትን ኮርሶች ይዘንላችሁ ቀርበናል ማለት ነው። ለተለያዩ ኮርሶች አሉ። በዚህኛው ቪዲዮ የመጀመሪያው ቪዲዮ የምናየው ኢንተርፕረነርሺፕ የሚለውን ኮርስ ይሆናል ማለት ነው በዚህኛው ሌክቸር እና ኢንተርፕረነርሺፕ የሚለውን ዲፋይን ከማድረጋችን አለያም ወደ ኢንትሮዳክሽኑ ከመግባታችን በፊት ኢንተርፕረነርሺፕ ስንት ቻፕተር አለው፣ እነዛ ቶፒኮች ውስጥ ምን ናቸው የሚሉትን እንይና ወደ ቻፕተር 1 እንሄዳለን ማለት ነው። ኢንተርፕረነርሺፕ በውስጡ 7 ቻፕተሮች አሉት ማለት ነው። እነዛ 7 ቻፕተሮች ደግሞ የየራሳቸውን የተለያየ ቶፒክ አላቸው። ለምሳሌ when we see chapter 1 is talking about the nature of entrepreneurship ነው ማለት ነው። ስለ ኢንተርፕረነርሺፕ ኔቸር፣ ኢንተርፕረነርሺፕ ምንድን ነው፣ ከየት መጣ፣ እንዴት መጣ ምናምን የሚሉትን ነገሮች የሚያስረዳ ነው ማለት ነው ቻፕተር 1። ቻፕተር 2 ስናይ ደግሞ ቢዝነስ ፕላኒንግ ነው። ቢዝነስ ፕላኒንግ ስንል ለምንሰራው ስራ የሆነ የምናወጣው እቅድ አለ፣ ፕላን አለ፣ ስለሱ የሚናገር ስለሱ የሚያወራ ስለሱ በሰፊው የሚያነሳ ቻፕተር ነው ማለት ነው። ብዙውን ጊዜ አሳይመንት ነው የሚሰጠው። እሱንም አሳይመንቱ እንዴት መስራት እንዳለባችሁም ሳምፕሉንም በቴሌግራም ቻናል እንልክላቸዋለን። ሌላኛው ዘ ሰርድ ዋን ኢዝ ቻፕተር 3 ነው። ቻፕተር 3 ኢዝ ቶኪንግ አባውት ቢዝነስ ፎርሜሽን ነው። አባውት ስታርታፕ ኦፍ ኒው ቢዝነስ ነው። አዲስ ቢዝነስ እንዴት ስታርታፕ ማድረግ እንችላለን የሚሉትን ያሳያል ማለት ነው። አሉት 2-3 ተዘርዝረው አሉ። እንዴት ነው ስታርታፕ የምናደርገው ፎርም የምናደርገው የሚሉትን የሚያስረዳ የሚያሳይ ቻፕተር ነው ማለት ነው። ሌላኛው ደግሞ ቻፕተር 4 ነው። ቻፕተር 4 ስለ ፕሮዳክት ኦር ስለ ሰርቪስ እድገት፣ እንዴት ነው ፕሮዳክታችን ሰርቪሳችን ማሳደግ የምንችለው የሚለውን ስለዛ የሚያነሳ ቻፕተር ነው ማለት ነው። 5ኛ ላይ ያለው ደግሞ ማርኬቲንግ ነው። ስለ ገበያ በሰፊው የሚያነሳ ቻፕተር ነው። እንደዛ አዘር ዋን ኢዝ ቻፕተር 6 ኢዝ ቶኪንግ አባውት ቢዝነስ ፋይናንሲንግ ነው። ዜር አር ሎት ኦፍ ታይፕ ኦፍ ፋይናንሲንግ አሉ። እነሱንም እናያለን። ሌላኛው የመጨረሻው ቻፕተር 7 ነው። ቻፕተር 7 ደግሞ ማኔጂንግ ግሮዝ እንደ ትራንዚሽን ነው። ስለዚህ የሚያወራ ነው ማለት ነው። በአጠቃላይ ኢንተርፕረነርሺፕ 7 ቻፕተሮች አሉት። ይህን ያክል ካል ወደ ቻፕተር 2 እንሂድ ማለት ነው። ሌታሲ ቻፕተር 1 ኢዝ ቀደም ብለን እንዳነሳነው ስለ ኔቸር ኦፍ ኢንተርፕረነርሺፕ ነው ብለናል። ኔቸር ኦፍ ኢንተርፕረነርሺፕ ምን ይመስላል የሚለውን እንደሚከተለው እናያለን ማለት ነው። በመጀመሪያ ኢንትሮዳክሽኑን ስናይ ዘ ወርድ ኢንተርፕረነር ኦሪጂን ፍሮም ፍሬንች ወርድ፣ ያም ምንድነው ኢንተርፕሬነር ተብሎ ከሚጠራ ማለት ነው። ይሄ ኢንተርፕረነር የሚለው ቃል የመጣው ከየት ነው ማለት ነው? ከፍሬንች ወርድ ነው ማለት ነው። ከፍሬንች ወርድም ኢንተርፕሬነር ከሚለው ነው ማለት ነው። በራሱ ደግሞ ኢንተርፕረነር ማለት ምን ማለት ነው ስንል ኢንተርፕረነር ዋዝ አን ኢንዲቪጁዋል ኮሚኒስት ቱ አንደርቴክ ኤ ፓርቲኩላር ኮሜርሻል ፕሮጀክት ነው ማለት ነው። ኢንተርፕረነር ብለን የምንጠራው አክተር ነው፣ ፐርሰን ነው። እንደገና ይሄ ፓርቲኩላር የሆኑ ኮመርሻል ፕሮጀክቶች ምን የሚያደርግ ነው? የሚሸጥ ኮሚኒስት የሚያደርግ ነው ማለት ነው ኢንተርፕረነር ብለን የምንጠራው። ኢንተርፕረነርሺፕ ስንል ደግሞ አክሽን ነው። አክሽን ነው ስንል ያ ኢንተርፕረነሩ አክተሩ የሚያደርገው ድርጊት ነው ማለት ነው። ሶ ኢንተርፕረነርሺፕ ስንል ኢንተርፕረነርሺፕ ኢዝ ዘን ዋት ዘ ኢንተርፕረነር ዱስ ነው፣ ያ ኢንተርፕረነር የሚሰራው ማለት ነው። 3ኛ ላይ ደግሞ ያለው ኢንተርፕረነሪያል ነው። ኢንተርፕረነሪያል ስንል ደግሞ ፕሮሰስ ነው፣ ሂደት ነው፣ ሜትድ ነው። ያ ኢንተርፕረነሩ የሚሰራበት ምንድነው? ሜትድ ሂደት ነው ማለት ነው። ሶ እነዚህ 3ቱን መለየት ተገቢ ነው ማለት ነው። ኢንትሮዳክሽኑን እንደዚህ ካየን 2ኛ ላይ ደግሞ የምናየው ሂስቶሪካል ኦሪጂን ኦፍ ኢንተርፕረነርሺፕ ነው ማለት ነው። ሂስቶሪካል ኦፍ ኦሪጂን ኦፍ ኢንተርፕረነርሺፕ ማለት ኢንተርፕረነርሺፕ ከጥንት ጀምሮ እስካሁን ድረስ የተለያየ ዲፊኒሽን እየተሰጠው የመጣ ነው።
እነሱን እናያለን። ወደ 4 ገደማ ይመስሉኛል። የመጀመሪያውን ስናይ ዘ ፈርስት ዋን ኢዝ ዱሪንግ ዘ ኤንሸንት ፔሪድ ያለውን ነገር ነው የምናየው። በዚህ ጊዜ በጥንት ጊዜ ኢንተርፕረነርሺፕ ምን አይነት ዲፊኒሽን ይሰጠው ነበረ፣ እንዴት ነበር ዲፋይን የሚያደርጉት የሚለውን ስናይ the word entrepreneur was used to refer to a person managing large commercial projects through the resource provided to him ነው ማለት ነው። ምንድነው ብለው የሚያስቡት ኢንተርፕረነር ብለን የምንጠራው ላርጅ ኮሜርሻል ፕሮጀክትን የሆነን ነገር ማኔጅ የሚያደርግ የሚያስተዳድር ነው በቀረበለት ሪሶርስ አማካኝነት ማለት ነው ብለው ዲፋይን አድርገዋል። እንደዘ ኔክስት ዋን ኢዝ በ17ኛው ሴንቸሪ የተሰጠውን ዲፊኒሽን ነው የምናየው። ሌላው ደግሞ ማለት ነው በዚህን ጊዜ ደግሞ ምንድነው a person who has signed contractual agreement with the government to provide stipulated products or to perform service was considered as entrepreneur ነው ማለት ነው። ይህ ደግሞ ምንድነው ኮንትራክቹዋል አግሪመንት ከገቨርንመንት ጋር አድርጎ የሚሰራ ነው። ያም በቀረበለት አማካኝነት ፕሮዳክት የሚያቀርብ ነው። ለገቨርንመንቱ ሊሆን ይችላል፣ አሊያም ደግሞ የሆነ ድርጅት ለዛ ድርጅት ኮንትራክቹዋል አግሪመንት ፈጽሟል ስለሆነ በቀረበለት ማቴሪያል ፕሮዳክት አድርጎ የሚያቀርብ ሰው ኢንተርፕረነር ተብሎ ይጠራል። ግን እዚህ ጋር ግን መታየት ያለበት ነገር ምንድነው? ፕራይሱ ፊክስድ ነው። የኮንትራክት የፈጸሙበት ፊክስድ ነው የሚሆነው ለኢንተርፕረነሩ የሚከፈለው። ያ ኦርጋናይዜሽናል አሊያም ገቨርንመንቱ ፕሮፊት በደንብ ቢያገኝም ሉዝ ቢያደርግም ለኢንተርፕረነሩ ያው ራሱ ነው የሚሰጠው ማለት ነው። ፊክስድ የሆነ ፕራይስ ነው የሚከፈለው። ሌላኛው ደግሞ በ18ኛው ሴንቸሪ ያለውን ነገር ስናይ 18ኛው ሴንቸሪ ላይ ዘ ፈርስት ቲዮሪ ኦፍ ኢንተርፕረነር ሃዝ ቢን ዲቨሎፕድ ባይ ሪቻርድ ነው ማለት ነው። በ18ኛው ሴንቸሪ ደግሞ የመጀመሪያው የኢንተርፕረነር ዲፊኒሽን ዲፋይን አድርጎ ያስቀመጠ ሪቻርድ የሚባል ሰው ነበረ ማለት ነው። እሱ ደግሞ ምን ብሎ ነው ዲፋይን ያደረገው? ሂ ሴይዝ ዛት አን ኢንተርፕረነር ኢዝ ሪስክ ቴከር ነው። ኢንተርፕረነር ለሚመጣው ሪስክ አሁን ላይ ለሚሰራበት ነገር ወደፊት ለሚመጣው ነገር ምንድነው ኃላፊነት የሚወስድ ነው ብሎ ዲፋይን አድርጎታል ማለት ነው 18ኛው ሴንቸሪ ላይ። እነዚህ ነገሮችን እየለያችሁ ሄዱ። ሌላኛው ኢን ዘ ሌት 19th እንደ ኤርሊ 20 ሴንቸሪ ነው። በ19ኛውና ወደ 20ዎቹ መጨረሻ አካባቢ ላይ መጀመሪያዎቹ አካባቢ ላይ የተሰጠ ዲፊኒሽን ነው ማለት ነው። እሱም ምንድነው አን ኢንተርፕረነር ዋዝ ቪውድ ፍሮም ኢኮኖሚካል ፐርስፔክቲቭ ነው ማለት ነው። በኢኮኖሚካል አዊ እይታ የተሰጠ ዲፊኒሽን ነው ማለት ነው። እነሱ ምንድነው ያሉት? ዘ ኢንተርፕረነር ኦርጋናይዝ እንደ ኦፕሬት አን ኢንተርፕራይዝ ፎር ዘ ፐርሰናል ጌን ነው። ኢንተርፕረነር ኦርጋናይዝ የሚያደርገው ወይ አሊያም ደግሞ የሚሰራው ምንድነው ለፐርሰናል ጌን ነው ብለው ዲፋይን አድርገውታል ማለት ነው። በምን እይታ ነው? ኢኮኖሚካል ፐርስፔክቲቭ ነው ማለት ነው። ይሄኛው ደግሞ በ19ኛው እና በ20ኛው መጀመሪያዎቹ አካባቢ የተሰጠ ዲፊኒሽን ነው ማለት ነው። ሌላኛው እና የመጨረሻው ደግሞ ኢን ዘ ሚድል ኦፍ ዘ 20 ሴንቸሪ በ20ዎቹ አጋማሽ አካባቢ ላይ የተሰጠ ዲፊኒሽን ነው። እሱ ምንድነው? ምን አይነት ዲፊኒሽን ነው የሰጡት? ፕሮዲዩሲንግ ኒው ኮሞዲቲ ኦር ፕሮዲዩሲንግ አን ኦልድ ዋን ኢን ኒው ዌይ ኦር ኦፕኒንግ ኤ ኒው አውትሌት ፎር ፕሮዳክትስ ባይ ሪኮግናይዚንግ ኤ ኒው ኢንዱስትሪ። ቀድመው አዲስም ሊሆን ይችላል አሊያም ደግሞ የጥንቱ ኦልድ የሆኑትን እነሱም በኒው ዌይ ሞዲፋይ አድርጎ የሚሰሩ ናቸው። አዲስ ነገርንም የሚያመጡ ናቸው። ክሬት የሚያደርጉ ኢኖቬት የሚያደርጉ ናቸው ብለው ዲፋይን ያደርጓቸዋል ማለት ነው። ሶ you have to identify those historical origin of entrepreneurship። እነዚህን historical of origin of entrepreneurship መለየት አለባቸው ማለት ነው። ሌላኛው በሶስተኛ የምናየው መጀመሪያ ላይ እንግዲህ ምን አይተናል? ኔቸሩን አይተናል። ከዛ ደግሞ ሂስቶሪካል ኦሪጂኑን አይተናል። በሶስተኛ ደግሞ ዲፊኒሽን ኦፍ ኢንተርፕረነርሺፕ እንደ ኢንተርፕረነር ነው ማለት ነው። የእነሱን የሁለቱን ዲፊኒሽን ነው የምናየው፣ ልዩነታቸውን እናያለን። ግራ እንዳትጋቡ ለመለየት ያክል ኢንተርፕረነርሺፕ ብለን የምንጠራው አክሽን ነው፣ ድርጊት ነው፣ መጀመሪያ ላይ እንዳልነው ማለት ነው። ኢንተርፕረነር ስንል ግን አክተር ነው፣ ፐርሰኑ የሚያደርገው ሰውዬ ነው ማለት ነው። ሶ ሌት አስ ሲ ኢንተርፕረነርሺፕ entrepreneurship is the process of identify opportunity in the marketplace, arranging the resources required to pursue
this opportunity in the investing the resource to exploit the opportunity for long term gains ነው ማለት ነው። እንግዲህ ኢንተርፕረነርሺፕ ስንል አክሽን ነው ብለናል። ምንድነው የሚያደርገው? ምን አይነት ፕሮሰስ ነው? ኦፖርቹኒቲዎችን አይዴንቲፋይ ያደርጋል ኢን ዘ ማርኬት ፕሌስ። ከዛ ይሄንን ካደረገ በኋላ ምንድነው የሚያደርገው? አሬንጂንግ ዘ ሪሶርስ ሪኳየርድ ቱ ያንን ያየውን ኦፖርቹኒቲ ለመጠቀም ምንድነው የሚያደርገው? ያለውን ሪሶርስ ምን ያደርጋል? አሬንጅ ያደርጋል። ካደረገ በኋላ ምን ያደርጋል? ኢንቨስት ያደርጋል ማለት ኢንቨስት አድርጎ ማምረት ይጀምራል፣ ማቅረብ ይጀምራል ማለት ነው። እና ሁለተኛውን ደግሞ ስናይ የኢንተርፕረነርሺፕ the process of creating something different and better with value by devoting the necessary time and effort by assuming the accomplishing financial, psych and the social risk and the receiving the result monetary reward and the personal satisfaction ነው ማለት ነው። ይህ ማለት ምን ማለት ነው? በቃ ለየት ባለ ወይ ክሬት አድርጎ የሚያቀርብ የተሻለ ቫልዩ ከሌሎች አንፃር ማለት ነው። እንደገና ደግሞ ፋይናንሻሊ ተስማሚ የሆነ ሳይኮሎጂካሊ ካስተመሮቹ ሶሳይቲው ሊቀበሉት የሚችሉት ነገር ሶሳይቲ ላይ ሪስክ የማያመጣ እንደገና ደግሞ ፐርሰናል ሳቲስፋክሽን የሚያደርጉ ነገሮችን የሚያቀርብ ነው። ኢንተርፕረነርሺፕ ማድረግ ነው ማለት ነው። አክሽን ነው ብለናል አይደል? መጀመሪያ የሚያደርግ ነው። ሌላኛው the other definition of entrepreneurship is the art of identifying business opportunity and mobilizing resources to convert those opportunity into successful enterprise through what? creativity በማድረግ creativity means በኋላ ላይ እናየዋለን ኒው አይዲያን ጀነሬት ማድረግ ነው። ከዛ ምን ያደርጋል? ኢኖቬሽን ያደርጋል። ኢኖቬሽን ደግሞ ያን አዲሱን አይዲያ ምን ማድረግ ነው? አፕላይ የሚያደርግ ነው። ሪስክ ቴክ ያደርጋል። እንደ ፕሮግረሲቭ ኢማጂኔሽን ነው ማለት ነው። ሶ ስሩ ዚስ ወይ ምን ያደርጋል? ኢንተርፕራይዙ አሊያም ኦርጋናይዜሽኑ ሰክሰስፉል እንዲያደርግ የሚያደርግ ነው ማለት ኢንተርፕረነርሺፕ ብለን የምንጠራው። ኢንጌጂንግ ኢን ኢንተርፕረነርሺፕ ሽፍት ፒፕል ፍሮም ቢንግ ጆብ ሲከር ቱ ጆብ ክሪኤተር ነው ማለት ነው። ኢንተርፕረነርሺፕ ምንድነው? ሰዎችን ከስራ ፈላጊነት ወደ ምን ስራ ፈጣሪነት የሚያሸጋግር ነው ማለት ነው። the next one is the process of entrepreneurship includes 5 critical ኤሌመንቶች ነው። የኢንተርፕረነርሺፕ ፕሮሰሶች 5 ክሪቲካል ኤሌመንቶች አሉት። የመጀመሪያው ምንድነው? the ability to perceive an opportunity ያለውን ኦፖርቹኒቲ አይደንቲፋይ ማድረግ ማወቅ ነው ማለት ነው። ሁለተኛ ላይ the ability to commercialize the perceived opportunity ነው። ያንን perceived ያደረገውን ኦፖርቹኒቲ ምን ያደርጋል? ኮመርሻላይዝ ያደርጋል ማለት ነው። ሶስተኛ ላይ the ability to pursue it is on sustainable basis ነው። ሰስተነብል የሆኑ ነገሮችን ፎሎ ያደርጋል። አራተኛ ላይ the ability to pursue it is through systematical means ሲስተማቲካል በሆኑ ወይ ፎሎ እያደረገ የሚሰራ ነው። አምስተኛ ላይ ደግሞ ምንድነው? the last one is the acceptance of risk or failure ነው ማለት ነው። ሪስክንም ፌለርንም የሚያደርግ ነው፣ አክሰፕት የሚያደርግ ነው ማለት ነው። ሶ እነዚህ አምስቶቹ የኢንተርፕረነርሺፕ ፕሮሰስ ተብለው ይጠራሉ ማለት ነው። the next one is an entrepreneur የሚለውን ነው የምናየው። ኢንተርፕረነርሺፕን አይተናል። ኢንተርፕረነር የሚለውን ስናይ ደግሞ ቅድምም ብለናል ኢንተርፕረነርሺፕ አክሽን ነው ብለናል። ኢንተርፕረነር ደግሞ ዱዌሩ ነው ወይም ደግሞ አክተሩ ነው ብለናል። ሶ ኢንተርፕረነር ስንል ኢንተርፕረነር ኢዝ ፐርሰን ነው። ምን የሚያደርግ ነው? who create develop a business idea and take the risk of setting up an enterprise to produce a product or service which satisfy customer needs ነው ማለት ነው። ምን የሚያደርግ ነው? ቢዝነስ አይዲያዎችን ክሬት የሚያደርግ ነው። ሪስክን ቴክ የሚያደርግ ነው። እንደገና ደግሞ ለከስተመሮችን ፍላጎት የሚያሟላ ሳቲስፋይ የሚያደርግ ነው ማለት ነው ኢንተርፕረነር ብለን እንጠራው። ሌላኛው ደግሞ የኢንተርፕረነር ዲፊኒሽን ምንድነው? ዲስከቨርስ ኤ ቢዝነስ ኦፖርቹኒቲ ቱ ፕሮዲውስ ኢምፕሩቭድ ኦር ኒው ጉድስ እንደ ሰርቪስ ነው ማለት ነው። ምንድነው የሚያደርገው? የነበሩትን ኢምፕሩቭድ ማድረግ ማሻሻል ሊሆን ይችላል። አዲስ ጉድስ እና አዲስ ሰርቪሶችን ማምጣት ሊሆን ይችላል ማለት ነው። ሶ ይሄም የኢንተርፕረነር ስራ ነው ማለት ነው። እንግዲህ አንድ ኢንተርፕረነር ደግሞ ሊኖረው የሚገባው ነገሮች አሉ። ኢንተርፕረነር ሃዝ ዘ አቢሊቲ ቱ አይደንቲፋይ ዘ ፐርሲው ኤ ቢዝነስ ኦፖርቹኒቲ ሊኖረው ይገባል። አንደርቴክስ ኤ ቢዝነስ ቬንቸር ሊኖረው ይገባል። ራይዝ ዘ ካፒታል ቱ ፋይናንስ ጋዘር ነሰሰሪ ፊዚካል ፋይናንሻል ሂውማን
ሪሶርስ እንደ ኒድድ የሚያስፈልጉት ነገር የሰው ኃይልም ሊሆን ይችላል እነሱ ሊኖረው ይገባል። ሴትስ ኤ ጎል ፎር ሂም ኦር ለሱም ሊሆን ይችላል ሄርሰልፍ እንደ አዘርስ ለሌሎችም ድሪም ህልም ሊኖረው ይገባል። ቪዥን ራዕይ ሊኖረው ይገባል የመሳሰሉት ነገር ማለት ነው። እንደገና ደግሞ አንድ ኢንተርፕረነር ምን ሊኖረው ይገባል? ክሬተር ዘ ጆብ ነው ናት ዘ ጆብ ሲከር፣ ስራ ፈጣሪ እንጂ ስራ ፈላጊ መሆን የለበትም ማለት ነው። ሌላኛው ደግሞ የሚቀጥለውን ስናይ ኢንተርፕረነር ፍሮም ዘ ስሪ ፐርስፔክቲቭ ነው። በሶስት አመለካከቶች ይታያል ኢንተርፕረነር የሚለው ቃል ማለት ነው። እሱም ምንድነው? በኢኮኖሚስቶች እይታ፣ በሳይኮሎጂስቶች እና በፊሎሶፈሮች ካፒታሊስት ፊሎሶፈሮች ኢኮኖሚስት አይደለም ካፒታሊስት ፊሎሶፈሮች የሚታይ በሶስት አይነት እይታዎች አሉ። ፍሮም ኢኮኖሚስት ምን ይላሉ? ኢንተርፕረነር ኢዝ ዋን ሁ ብሪንግስ ሪሶርስ ሌበር ማቴሪያልስ እንደ አዘር አሴት ኢንቱ ኮምቢኔሽን ዛት ሜክስ ዜር ቫሊዩ ግሬተር ዛን ቢፎር እንደ ኦልሶ ዋን ሁ ኢንትሮዲውስ ቼንጅ ኢኖቬሽን ይላሉ። ምንድነው ኢንተርፕረነር ተብሎ የሚጠራው? ሪሶርስን፣ ሌበርን፣ ማቴሪያልና ሌሎች አሴቶችን በመጠቀም ምንድነው ኮምፓይን አድርጎ እነዚህን አንድ ላይ ኮምፓይን አድርጎ ከቀድሞ ይልቅ ቫልዩ ያለውን ነገር ክሬት ማድረግ ነው። እንደገና ደግሞ የሆነ ለውጥ የሚያመጣ ምን ብለን እንጠራዋለን ይላሉ ኢኮኖሚስቶች? ኢንተርፕረነር ይባላል ይላሉ። ሁለተኛ ላይ ደግሞ ፍሮም ሳይኮሎጂስት ፐርስፔክቲቭ ስናይ ደግሞ እንደ ሳይኮሎጂስቶች አመለካከት ደግሞ ኢንተርፕረነር ብለን የምንጠራው አን ኢንተርፕረነር ኢዝ ኤ ፐርሰን ታይፒካሊ ድራይቨን ባይ ሰርቴን ፎርስ ኒድድ ቱ obtain or attain something to experiment to accomplish or perhaps to escape the authority of others ነው። ምንድነው የሚሉት? ኢንተርፕረነር ብለን የምንጠራው ይላሉ ሳይኮሎጂስቶች ደግሞ የሆነ ፍላጎት አለ። ያ ፍላጎት ምን አድርጎት ነው? የዛ ፍላጎት ፎርስ ገፋፍቶት የሆነ ነገር ኦብቴን የሚያደርግ ነው። የሆነ ሰምቲንግ የሆነ ነገር የሚያስገኝ ሰው ነው። ከዛ ደግሞ ቱ ኤክስፔሪመንት የሚሞክሮ ምን የሚያደርግ ነው? ያንን ነገር አኮምፕሊሽ የሚያደርግ ምን ብለን እንጠራዋለን ይላሉ? ሳይኮሎጂስት ነው ብለን ይጠራል ብለው የራሳቸውን አሰፕሽን ያስቀምጣሉ ማለት ነው። በሶስተኛ ላይ ደግሞ የምናየው ፍሮም ካፒታሊስት ፊሎሶፈር የተሰጠውን ሀሳብ ነው። ፊሎሶፈሮች ደግሞ ምን ይላሉ? አን ኢንተርፕረነር ኢዝ ዋን ሁ ክሬትስ ዌልዝ ፎር ዘ አዘርስ አስ ዌል ሁ ፋይንድ ቤተር ዌይ ቱ ዩቲላይዝ ሪሶርስ እንደ ሪዲዩስ ዌስት እንደ ሁ ፕሮዲውስ ጆብ አዘርስ አር ግላድ ቱ ጌት ነው ብለው ዲፋይን ያደርጉታል ማለት ነው። ይህ ማለት ነው ኢንተርፕረነር ብለን የምንጠራው ለሌሎች ጥሩ የሆነ ዌልዝን ክሬት የሚያደርግ እንደገና ደግሞ በተሻለ ወይ ዩቲላይዝ አድርጎ የሚያመርት ሪዲዩስ ዌስት ማድረግ። ይሄ ማለት ነው ኢፊሺየንሲ ነገሮችን መጠቀም ነው ብለው ነው የሚያስበው። ኢፊሺየንሲ ሚንስ ሁለት እንትኖች አሉ፣ አስተምሮች አሉ በቢዝነስ ማለት ነው። ኢፊሺየንሲ እንደ ኢፌክቲቭነስ። ኢፊሺየንሲ ስንል ትንሽ ሚኒመም ሪሶርስ ተጠቅመን ጎላችንን አቺቭ ማድረግ ነው ማለት ነው። ኢፌክቲቭነስ ስንል ግን የፈለግከውን ያክል ሪሶርስ ተጠቀም፣ ግን የተቀመጠችውን ማድረግ ያለብን ያ ኦርጋናይዜሽን ሊሆን ይችላል ኤቭሪቲንግ የሆነ ነገር ያስቀመጠውን ጎል በምንም ወይ ሆኖ የፈለገውን ያክል ሪሶርስ ተጠቅሞ ያንን አቺቭ ማድረግ ማለት ነው። ልዩነቱ ምንድነው? ኤፊሺየንሲ ስንል ዩቲላይዝ ሪሶርስ አድርጎ ዌስትን ሪዲዩስ አድርጎ ያንን ጎሉን አቺቭ ማድረግ ነው። ይሄኛው ግን የወሰደውን ያክል ሪሶርስ ተጠቅሞ ጎሉን አቺቭ ማድረግ ነው ኢፌክቲቭነስ ብለን የምንጠራው። ሶ ፊሎሶፈሮች ምንድነው የሚያቀነቁት? ምንድነው የሚያነሱት? ኤፊሺየንሲ በሆነ ወይ ነገሮችን የሚሰራን ምን ብለው ይጠሩታል? ኢንተርፕረነር ብለው ይጠሩታል ማለት ነው። ዘ ኔክስት ዋን ኢዝ ታይፕ ኦፍ ኢንተርፕረነርስ ነው። የኢንተርፕረነር አይነቶችን ነው የምናየው። የኢንተርፕረነር አይነቶች ሶስት ናቸው። የመጀመሪያው አን ኢንዲቪጁዋል ኢንተርፕረነር ብለን የምንጠራው ነው። ሁለተኛው ኢንትራፕረነር ብለን የምንጠራው ነው። ሶስተኛው ደግሞ ኢንተርፕረነሪያል ኦርጋናይዜሽን ብለን የምንጠራው ነው ማለት ነው። የመጀመሪያውን ስናይ አን ኢንዲቪጁዋል ኢንተርፕረነር የሚለው ምንድን ነው ስንል ሳምዋን ሁ ስታርትድ አኩርድ ኦር ፍራንቻይዝድ ሂዝ ኦር ሄር ኦን ኢንዲፔንደንት ኦርጋናይዜሽን ማለት ነው። ቢዝነስን ስታርት የሚያደርግ በራሱ ስታርት አድርጎ የራሱ የሆነ ኦርጋናይዜሽን ያለው የሚሰራ ምን እንለዋለን? ኢንዲቪጁዋል ኢንተርፕረነር ብለን እንጠራዋለን። ሁለተኛ ላይ ያለው ኢንትራፕረነር ብለን የምንጠራው ደግሞ ኤ ፐርሰን ሁ ዳዝ ኢንተርፕረነሪያል ወርክ ዊዝ ላርጅ ኦርጋናይዜሽን ዘ ፕሮሰስ ባይ ዊች አን ኢንተርፕረነር አፌክት
ቼንጅ ኢዝ ኮልድ ኢንትራፕረነርሺፕ ብለን እንጠራዋለን ማለት ነው። ኢንትራፕረነር ብለን የምንጠራው ደግሞ ምንድን ነው? በትልቅ ኦርጋናይዜሽን ውስጥ የሚሰራ ሰው እንደገና ደግሞ ለዛ ለኦርጋናይዜሽኑ ደግሞ ምን የሚያደርግ ነው? ተጽዕኖ ፈጣሪ የሆነ ነው ማለት ነው ብሎ ያስቀምጠዋል ማለት ነው። እና ዘ ኢንተርፕረነሪዝ ኮንቴክስት ኦፍን ላርጅ ነው፣ እንደ ፕሮክራቲክ ኦርጋናይዜሽን ነው ማለት ነው። ሶ ሶስተኛ ላይ ደግሞ ያለው ዘ ኢንተርፕረነሪያል ኦርጋናይዜሽን ብለን የምንጠራው ነው። አን ኦርጋናይዜሽን ዛት ክሬት አን ኢንቫይሮንመንት ኢን ዊች ኦል ኦፍ ኢትስ ሜምበርስ ካን ኮንትሪቢዩት ኢን ሳም ፋንክሽን ቱ ዘ ኢንተርፕረነሪያል ፋንክሽን ማለት ነው። ይህ ደግሞ ሁሉም ሶሳይቲውም ማጆሪቲዎች ተጠቅመው የሚሰሩበት ነው ማለት ነው። ይሄ ኢንተርፕረነሪያል ኦርጋናይዜሽን ብለን የምንጠራው። ስለዚህ ሶስት አይነት ታይፕ ኦፍ ኢንተርፕረነሮች አሉ። እነዚህም መለየት ተገቢ ነው ማለት ነው። ሌላኛው ደግሞ ዘ አዘር ዋን ኢዝ ሮል ኦፍ ኢንተርፕረነርስ ኢን ኢኮኖሚክ ዲቨሎፕመንት ነው። በኢኮኖሚክ እድገት ላይ የኢንተርፕረነር ሚና ሮሉ ምንድን ነው የሚለውን ነው። እሱም ኢንዱስትሪያሎች እድገት ላይ፣ ሪጂናል ግሮዝን ባላንስድ ማድረግ ላይ፣ ጀነሬሽን ኦፍ ኢምፕሎይመንት ኦፖርቹኒቲ አር አቺቨብል ስሩ ዘ ኢንተርፕረነሪያል ለስራ አጦች ለኢምፕሎይመንቶች ምን ያደርግ ነው? የስራ እድል የሚፈጥር ነው ማለት ነው። ሮሉ እሱ ነው እና ሜን ፖይንቶቹን ስናይ ግን ምንድነው ኢንተርፕረነር ሚናው ምንድነው? ኢኮኖሚክ እድገት ላይ ምንድነው ካል አንደኛ ኢምፕሩቭመንት ኢን ፔር ካፒታ ኢኮኖሚክ ኦር ዌልዝ ጀነሬሽን ማድረግ ነው። ጀነሬሽን ኦፍ ኢምፕሎይመንት ኦፖርቹኒቲ ለኢምፕሎይመንት የስራ እድል እንትን ጀነሬት ማድረግ ነው። ኢንስፓየር አዘርስ ቱወርድስ ኢንተርፕረነርሺፕ ሌሎች ወደ ኢንተርፕረነርሺፕነት እንዲመጡ ኢንስፓየር የሚያደርግ ነው። ባላንስድ ሪጂናል ዲፕሎይመንት ነው። ይሄ ደግሞ ምንድን ነው? ዲስፓራይቲን ሪሙቭ ያደርጋል ዊዝን ሪጂናል ማለት ነው። ኢናንስ ዘ ነምበር ኦፍ ኢንተርፕራይዝ ያደርጋል። የድርጅቶች የኦርጋናይዜሽን ቁጥር ይጨምራል። ያ ደግሞ ምንድነው? አን ኢንክሪዝ ዘ ነምበር ኦፍ ፊርምስ ኢንሃንሲንግ ዘ ኮምፒቲሽን ኦፍ ኒው አይዲያ አዲስ አይዲያ እንዲመጣ ያደርጋል። በኢንተርፕራይዞች በበዙ ቁጥር ኦርጋናይዜሽን በበዙ ቁጥር የተለያዩ ነገር ለሶሳይቲው ለከስተመሩ ጥሩ ነገር እንዲቀርብ ያደርጋል ማለት ነው። ፕሮቫይድ ዳይቨርሲቲ ኢን ፊርም ዳይቨርሲቲ የሆኑ ፊርሞችን እንትን ማለት ይህም ደግሞ ምን ያደርጋል? ከሆሞጂኒቲ ይልቅ ሄትሮጂኒቲ የሆኑ የተለያዩ ነገሮች እንዲኖሩ ያደርጋል። ኢኮኖሚክ ኢንዲፔንደንሲ ነው። ሌላው ደግሞ የኢኮኖሚክ ኢንዲፔንደንሲ ማድረግ ሮል አለበት። ሌላው ደግሞ ኢኮኖሚ ፋክተሮችን ኮምፓይን ማድረግ ነው። እነዛም ሶስት ናቸው። ኤቭሪቲንግ ኤቭሪ ዋት ዊ ባውት እንደ ሶል ምንድነው? ከሶስት ነገሮች ኮምፓይን የተደረጉ ናቸው ማለት ነው። ፕራይመርሊ ከሶስት ፋክተሮች የመጡ ናቸው። እነሱም እነማን ናቸው? ሮ ማቴሪያል ነው። ሮ ማቴሪያል ስንል ይህ ለሆነ ለምንሰራው ፕሮዳክት ለምናደርገው ነገር ግብአት የሚሆኑ ነገሮች ናቸው። ፊዚካል እንደ ሜንታል ሌበር ፒፕል ፕሮቫይድ የጉልበትም ይሆናል ሜንታልም ሊሆን ይችላል። ለዛ ለምንሰራው ስራ አስተዋጽኦ የሚያደርጉ ሰዎች ያስፈልጋሉ። ሌላኛው ደግሞ ሶስተኛው ካፒታል ኦር መኒ ያስፈልጋል ማለት ነው። ሶ ቫልዩ ኢዝ ክሪኤትድ ባይ ኮምባይኒንግ ዚስ ትሪ ቲንግስ ቱጌዘር ኢን ኤ ዌይ ዊች ሳቲስፋይ ሁማን ኒድስ ማለት ነው። እነዚህ ሶስቶችን ኮምባይን በማድረግ የሁማን ኒድስን ሳቲስፋይ ማድረግ ይቻላል ማለት ነው። ሌላኛው ሮሉ ደግሞ ፕሮቫይድ ማርኬት ኤፊሺየንሲ ነው ማለት ነው። ማርኬት ኤፊሺየንሲ ሚንስ ሪሶርስ አር ዲስትሪቢዩት ኢን አን ኦፕቲማል ወይ በሆነ ወይ የፒፕልን ፍላጎት ምን ማድረግ ነው? ሳቲስፋይ ማድረግ ማክሲማይዝ ማድረግ ነው ማለት ነው። ሌላኛው ደግሞ አክሰፕቲንግ ሪስክ ነው ማለት ነው። እንግዲህ ቅድም አንስተናል። ኢንተርፕረነር ስንል ሪስክ አክሰፕት የሚያደርግ ነው፣ ፌለርን የማይፈራ ነው ብለናል። እሱም የእሱ ሮል ነው። ማክሲማይዚንግ ኢንቨንተሪ ሪተርን ነው ማለት ነው። ሶ ኦል አባውት ዘ ሮል ኦፍ ዋት ኢንተርፕረነርስ ናቸው ማለት ነው።